ነይ ግቢ። በጣም ይቅርታ ድጋሚ አልመጣም። አብሽሪ ሰናይት፣ በእኛ ላይ ከፍ ያለ ጉርብትና መብት አለሽ። አንቺን መተባበር ለኛ ሃይማኖት ነው። ስለዚህ አትሳቀቂ። በጣም አመሰግናለሁ ረዲ። ምናልባት ምልልሴ ከረበሻችሁ ብዬ ነው። ደጋሽ ቀልብ የለውም አይደለም የሚባለው? አይ ሮዲ፣ ድግስ አልሽው ትንሽ የፕሮግራም እኮ ናት። ያው ለጌታ የገባሁት ቃል ስለነበረኝ ነው። እሺ ሰንዬ ምን አጣሽ? እንትን ማንቆርቆሪያ ያለሽ እንዴ? ማንቆርቆሪያ ማለት የሻይ ማፊያ? አው እንደሱ ሆኖ ተለቅ ያለ እማዬ ጠላውን ስትጠምቀው አብስታ ጠምቃብኝ እኔ ጋር ያለው አልበቃም አለኝ። ለጠላ እንኳን በቃ ሂጂና በኋላ መጥቻ አወራሻለሁ። ምን ነው ሮዲ፣ እንደፈራሁት የሆነ ነገር አጥፋው እንዴ? ጥፋት አጥፍተሽ አይደለም ሰናይት። አይሽ ማንኛውንም አስካሪ መጠጥ መጠጣት ሃይማኖታችን ይከለክለናል። መጠጣት ብቻ ሳይሆን መጥመቁንም እቃ ማዋሱንም ማንኛውም አይነት ነገር መተጋገዙንም ስለሚከለክል ሮዲ ይሄን እንድትነግርሽ ብላ ነው። አው ሰንዬ ረዲ እንዳለው ነው። ተመስገን። ይሄ ነው እንዴ? ይሄማ ምን ችግር አለው? ሃይማኖታችሁን አከብራለሁኝ። እኔ ደግሞ ምን አጠፋው ብዬ እኮ ነው። አይ ሰንዬ ምንም አላጠፋሽ። በቃ ችግር የለውም። ከሌላ ሰው ጠይቃለሁኝ። እና ደግሞ መቼም ለእናንተ ጥራ ያስፈልጋችሁ። በኋላ ብቅ በሉ። አፍጥር እኔ ጋር ናችሁ። አው እሺ እንመጣለን። እሺ በጣም አቤት ረዲ ፈልጋኝ ነው። ቁጭ በይሽ። ሮዳ እዛ ቤት ምን እያደረግሽ ነው? ሰው ስለሚበዛባት እኮ ላግዛት ብዬ ሄጄ ነው። ኢፍጣር ሰርተሻል? አልሰራውም። ያው እሷ ጋር ተጠርታን የለ? ምን ተባብለን ነበር? ምን ተባባለን? ፕሮግራሙን ስላዘጋጀችበት ዓላማ እንጠይቃት ተባብለን አልነበር? ችግር እንደሌለው ስለተረዳው ነው የተውኩት። ምኑ ነው ችግር የሌለው? ፕሮግራሙ ለኛ ሐራም አይሆንብንም ማለቴ ነው። ይሄንን በምን አወቅሽ? ጠይቀሻት ነው? አይደለም። እና ገምተሽ ነው? ከኛ ውጭ የተጠሩ ሙስሊም እንግዶች ሲገቡ አይቼ ነው። ማለት የሆኑ ሙስሊሞች ስለመጡ ነው ፕሮግራሙ ሐራም አይሆንብንም ያልሽው? አዎ ነው። መቼ ሳያጣሩ ዝም ብለው አይመጡ። ቆየሽ? ምኑ እንደዚህ በግምት መኖር ከጀመርሽ ብዙ ጊዜ ሆነሽ? ትቀልዳለህ? በቃ ብዙ ሰው አለባት። ሄጄ ላግዛት። ቆይ ምን ሆነሻል? እንዴት የምትሳተፊበት ፕሮግራም ፍቁድ ይሁን ክልክል ግድ አይሰጥሽም? ግድ ይሰጠኛል። በዛ ላይ ማስተባብረው እኮ ሙስሊሞችን ነው። ጭራሽ አይጾሙም እንዴ? አረ ይጾማሉ። ለአፍጥር ቦታ ቦታ እያስያዝኳቸው ነው እንጂ። በእነሱ አቡጀዲ አንቺ አትቀበሪም። የመጀመሪያ ጉዳይሽ ፕሮግራሙ ሐላል ይሁን ሐራም ይሁን ማጣራት ነው። ምን ያዘጋጀሽው ፕሮግራም ሐራም ነው ወይስ ሐላል ነው ብዬ ነው የምጠይቃት? ሐራም ነው ሐላል የሚለውን እኛ እንወስናለን። የምትጠይቂያት ዓላማዋን ነው። ኢፍጣር የጋበዘችን እኮ ለዓላማው ሳይሆን ጉርብትናን አስባ ነው። ማገዝሽኝ እየተከራከርኩ አንቺ ጭራሽ ኢፍጣሩ ላይ ነው ያለሽው። እና ኢፍጣሩን አንሄድም የሚል ሀሳብ አለ እንዴ? መንገዱ ልክ ካልሆነ አዎ ረዲ፣ ምንም ልክ ያልሆነ መንገድ የለም። ይሄ የጉርብትና ሀቅ። በሐራም ጉዳይ አይደለም የጉርብትና የእናትና የአባትም ሀቅ የለብንም። ግን እኮ ምግቡ ለኛ ነው የተዘጋጀው። በዛ ላይ ከምንም ነገር ጋር አልተነካካም። ብዙ ሙስሊሞችም ደግሞ አሉ። ለሆዳቸው ሲሉ ዲናቸውን የሚሸጡ ብዙ ሙናፊቆች እንዳሉ አትርሺ። አረ በማታውቀው ነገር የሰው ስም አታጥፋ። ኢፍጣር የመስራት እቅድ ከሌለሽ በጊዜ ሰዓቱ ሳይደርስ መላ እንፈልግ። ካልሆነ የፕሮግራሙ ምንነት ጠይቀሻትን ቢሆን አጣርተሽ ቀልቤን አሳርፊ። ነገሩ ሰላም ከሆነ ግን ሄደን ለማፍጠር ዝግጁ ነን። ዲኔን ካልተጻረረብኝ አብሮ የመብላት ፎቢያ የለብኝም። ምን አከራከረኝ? በቃ ወደ ስራዬ ልመለስና በጨዋታ አዋዝቼ ጠይቃታለሁ። ጉዳዩ ሐራም ሆኖ ቢገኝስ? በሐራም ነገር ላይ የተባበርሽ ነበር ማለት አይደል? የኔ ጭንቀቴ ኢፍጣሩ ላይ ነው። ሙስሊሞችን ማገዝ ምን ችግር አለው? ራውዲ ግቢ ሰኒ። እንደውም አሁን እዚሁ ጠይቂያት። ምን ሆናል? እዚህማ አይሆንም፣ እዚሁ ጠይቃታለሁ። ራውዲ ስራ ላይ ነሽ እንዴ? ሙስሊሞች እኮ አንቺን ካላዩ ቀልባቸው እንዳይጠራጠር ብዬ ነው። አይ መጣሁ ሰኒ፣ አግዝሻለሁ። እንግዲህ ረዲ አፉ በለኝ፣ ባለቤትህን ረፍት ነሳዋት። አረ ምንም ችግር የለውም አይደል? አዎ ባይገርምሽ ዛሬ ያዘጋጀችው ፕሮግራም ምንም በማስመልከት ነው እያለን ለመገመት እየሞከርን እያለን የመጣሽው። እና አወቃችሁት? አይ አላወቅነውም። ጥሩ ነው እያለን ነበር። አዎ እንደዚህ ጥሩ አድርጋ ሽሩ ጉዳይ ያለችለት ፕሮግራም ምን ቢሆን ነው እያለን ነበር። ስለት ነበረብኝ አላልኳችሁም? ያው ባይሳካም ቃል የሉም ላብዬ ነው። ስለዚህ ቃልሽን ለመሙላት ብለሽ ነው። ቆንጆ። ታዲያ የዛሬን ቀን ለምን በልዩነት መረጥሻት? ምን ጥያቄ አለው? እሑድ ስለሆነ ነው የእረፍት ቀን አይደል? ሰናይት ማለቴ ሮዳ ደጋሻው ትመልስ። እሑድ ስለሆነ አይደለም የአመቱ ገብርኤል ስለሆነ ከሱ ጋር እንዲገጥምልኝ ብዬ ነው። አላህ ይስጥልን። ለምኑ? ለቀና መልሰሽ እንጂ እሑድ ስለሆነ አይደለም። ሮዳ ከደጋሻው አፍሰማሽ እኮ ድርቅ አትበይ እስቲ። ኢፍጣር መሄድ እንደሌለብን እኮ አሳመንከኝ። ተስማማው። ሄጄ ስራ ላግዛት ነው ያልኩት። ማገዝ ከመሳተፍ በምን ይለያል? ጥሪዋን ቀርተን ምግቧን አንበላም ብለን ዝም ብሎ ማገዝ እንዴት አይለያይም? ትሰምኛለሽ? ፕሮግራሙ ለኛ ሐራም እስከሆነ ድረስ ያዋሻቸውን እቃዎች እንዳል ሄደሽ ትቀበያለሽ። ቆይ መቼ ነው እንደዚህ አይነት ጨካኝ ሰው የሆንከው? ጨክኝ አይደለም እጄ ለዲን ሰጥቼ ነው።
ሃይማኖታዊ ድንጋጌ ከማህበራዊ ህይወት ይበልጣል። አትቋደሱ እንጂ አታግዙ አይልም። ማገዝ ከመቋደስ በምን ይተናነሳል? ምግብ መብላቴ ከሆነ የተጠላው ሙስሊሞችን ሄጄ ባግዝላት ምን ችግር አለው? ሐራምና ሐላሉን ሳያጣሩ አይመጡም ያልሻቸው ሙስሊሞችንማ በደንብ አየናቸው ሲያጣሩ። ሄሎ ሰኒ የት? እዚህ ቆይ። እሺ ቆይ ለምን እንደማንመጣ በግልጽ አትነግሪያትም? አይ ሙስሊሞቹ ቁጥራቸው ስለበዛብኝ ግማሾቹ እናንተ ጋር ይምጡ ነው የምትለኝ። ጭራሽ ከተቀላቢነት ወደ ቀላቢነት ተሸጋገርን። እቺ ሴትዮ ዝም ካልናት እንግዶቼን እንኩ በሞቴ እያላችሁ አጉርሱልኝ ማለቱ አይቀርም። ግን ቤቱ ያከራያችን ነው፣ ምን ችግር አለው? ወይኔ ጉዴ! የትኛው ምግብ ነው ያጓጓዥ? እኔ ውጪ ጋብዝሻለሁ። ስለ ጉርብትና ሀቅ ሰብከን ነፃነት እንዲሰማት ያደረግነው እኛ ነን። ነፃነትም ድንበር አለዋ። እኛም ዲናችን የሚፈቅደውና የሚከለክለውን በግልጽ የማስረዳት ነፃነት ሊኖረን ይገባል። እኔ ግን ምግቡን ካልበላ ሌላው ነገር ችግር እንደሌለው ነው የሚሰማኝ። አይሰማሽ። ስለተሰማሽ ለውጥ አይመጣም። በስሜት የሚመራ ዲን የለም። ቤቱ እስኪጠባቸው ድረስ ተንጋግቶ የመጡ ሙስሊሞች ሁሉ ስህተት ላይ ናቸው ማለት ነው። ሀቅ እኮ በሰው ብዛት አይለካም። ትክክለኛ መንገድ ላይ እስካለሽ ድረስ ብቻሽን ብትሆኚ መፍራት የለብሽም። ኢፍጣሩን ካልሄደን ምግቡን ካልበላን ማገዝ ብቻ ያው ሙስሊሞችን ማስተናገድ ጥፋት ነው ብዬ አላስብም። መርሃባ። ባልተፈቀደ ነገር ላይ የሚተባበር ሸሪዓ አለ ብለሽ ካሰብሽ ይፍረደን። የጉርብትና ሀቅ ላይ ይሄንን ካልጨመረው ሸሮ ይፍረደን። ፍረዱ። ቢስሚላህ አልሐምዱሊላህ ሰላቱ ሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ውድና የተከበራችሁ ተመልካቾቻችን እንደምንከረማችሁ። አልሐምዱሊላህ ጉርብትና በሸሪዓችን እስኪ ድረስ ነው ሀዱ ገደቡ የት ድረስ ነው የሚለውን ነገር እንመለከታለን። ጉርብትና በሸሪዓችን ሶስት አይነት ጉርብትና አለ። የመጀመሪያው ሙስሊም የሆነ ዘመድ የሆነ ጎረቤት የሆነ ሶስት ሀቅ አለው ማለት ነው። የሙስሊምነት የጉርብትናና የዝምድና ሀቅ አለው። ሁለተኛው ሙስሊም ነው፣ እንደዚሁም ደግሞ ጎረቤት ነው፣ ዘመድ ግን አይደለም። ስለዚህ ሁለት ሀቅ አለው፣ የሙስሊምነትና የጉርብትናው። ሶስተኛው ሙስሊምም አይደለም ዘመድም አይደለም ጎረቤት ነው፣ ሌላ አካል ነው ወይም ነን ሙስሊም የሆነ አካል ነው፣ የጉርብትና ሀቅ አለው። ስለዚህ እነዚህ የጉርብትና ሀቅን በተመለከተ ጅብሪል አውሳኒ ፊል ጃር አሉ። በጉርብትና ዙሪያ ላይ ጅብሪል አደራ አለኝ፣ መልእክት ወደ እኔ ጋር አመጣ። እንደው ሐታ ዘነንቱ አነሁ ሰይወርስ ይሄ ስለ ጉርብትና ሀቅ በጣም ከመናገሩ ከመብዛቱ የተነሳ ብትሞት እንኳን ይወርሱሃል ብለው ወይም ይወርሳሃል ብለው ይለኛል ብዬ እስከምሰጋ ድረስ አሉ። ስለዚህ የጉርብትና ሀቅ በጣም ከባድ ነው። ጉርብትና ትልቅ ነቢያችን አለይሂ ሰላቱ ሰላም መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልዩክሪም ጃረሁ፣ በአላህና በመጨረሻ ቀን የሚያምን ሰው ከሆነ ሰውየው ጎረቤቱን ያክብር አሉ። አንድ ሴት ሌሊት ትቆም ነበረ፣ ቀን ትጾም ነበረ። ከዛ በኋላ ይቺ ሴት ስለሷ ባህሪ ነብዩ ጋር መተው ሱሐቦች ተናገሩና ግን አንድ ችግር አለባት። ምንድነው ችግሯ? ወላኪን ትኡዚ ጃራሃ፣ ጎረቤቶቿን አዛ ታደርጋለች አሉ። የአላህ መልእክተኛ ምን አሉ? ጎረቤቶቿ ሙስሊም ናቸው ወይስ አይደሉም? ሌላ ጥያቄ ተፋሲል ውስጥ ዝርዝር ውስጥ አልገቡም። ኢነሃ ፊናር፣ ይቺ ሴት የጀሃነም ነች አሉ። ምክንያቱም ትክክለኛ ሰላት ብትሰግድ ኖሮ ለይሏ ትክክል ቢሆን ኖሮ ሰላት የሚያዘው መልካምን ነገር ለጎረቤት መዋልን ስለሆነ ማለት ነው። ትክክለኛ ጾም ቢሆን ኖሮ የጾመችው ጾምም የሚያዘው ለጎረቤት መልካም መዋልን ነው። ታዲያ ይሄ ጉርብትና ተብሎ የጉርብትና ሀቅ እቃ ማዋዋስ ግዴታ ነው፣ መብት ሳይሆን ግዴታ ነው። አላህ ወየምነኡን አልማኡን ይላል። እቃን የውሰትን እቃ የሚከለክሉ ብሎ አላህ ይናገራል። ይሄ ወንጀል መሆኑን ሲገልጽ ማለት ነው። ስለዚህ እቃ ማዋስ ይሄ ጥቃቅን የሆኑ ነገሮችን ሰዎች ይዋዋሳል አይደለ? እንደ ምንድነው ጆግም ሊሆን ይችላል፣ እንደገና እቃ ይሄ የቤት እቃዎች ምናምን ነገር ይዋዋሳል። እቃ ያለ የለም ብሎ መከልከል ወንጀል ነው፣ አይቻልም። ካፊሮች ነን ሙስሊሞችም ይሆኑ ሙስሊሞችም ይሆኑ እቃን መዋዋስ በሸሪዓችን ግዴታችንም ጭምር ነው ማለት ነው። ከዛ በተጨማሪ ደግሞ ማህበራዊ የሆነ ማህበራዊ ህይወት መኖርን የአላህ መልእክተኛ ወኻሊቅ ናሰ ቢኹሉቂን ሐሰን፣ ከሰዎች ጋር ስትኗኗር በመልካም ግብረ ገብ አሉ። ሰዎች ነው ያሉት። ሙስሊም
ክርስቲያን አላሉም። ከማንኛውም ሰው ጋር የአላህ መልእክተኛ አለይሂ ሰላም ከአይሁዶች ጋር ከነሳራዎች ጋር ይኗኗሩ ነበር። እቃም ይዋዋሱ ነበረ። እንደውም ሲሞቱ ከአንድ አይሁድ የጦር ልብሳቸውን ወይም ካባቸውን አስይዘው ምግብ እህል ተቀብለው ወይም ዱቤ ወስደው ነው የሞቱት የአላህ መልእክተኛ። ይሄ የሚያሳየው ከነሱ ጋር የነበራቸው ወይም ያላቸው ሪሌሽንሺፕ ነው። ጥሩ ግንኙነት እንዳላቸው ከሌላ እምነት ጋር ጥሩ ግንኙነት እንዳላቸው ነው የሚያሳየው። ማህበራዊ ህይወት አይከለከልም። لا ينهاكم الله عن الذين لم يقاتلوكم في الدين ولم يخرجوكم من دياركم أن تبروهم وتقسطوا إليهم إن الله يحب المقسطين الله እናንተን በሃይማኖታችሁ ላይ ድንበር ያላለፉባችሁ ከሀገር ያላባረሯችሁ የሆኑ አካሎች ላይ እነሱ መልካም እንድትውሉላቸው አላህ አይከለክልም። መልካም ዋሉላቸው አላህ ፍትሃዊ እንድትሆኑም ደግሞ ያዛቸዋል። ፍትሃዊ የሆኑትን አላህ ይወዳቸዋልና ብለው ይናገራሉ። የአላህ መልእክተኛ ምግብ የሚመገቡ ነበር ከነሱ ጋር። እንደውም አንድ አይሁድ እኮ የኸይበር ዘመቻ ላይ እንደውም ነብዩ ሞቱበት የተባለው በሽታም እሱ ነው። ምግብ አዘጋጅታ ቅመሱልኝ ብላ ጥሪ አድርጋላቸው እዛ ጥሪ ላይ ሄደው የአላህ መልእክተኛ ምግብ የበግ ስጋ አቅርባላቸው ግን በመርዝ የተለወሰ ነበርና ያን ምግብ በልተው ነው ውስጣቸው ላይ ጅማታቸውን በጣጥሰው መጨረሻ ላይ ለሞት የዳረጋቸው እሱ እንደሆነ የአላህ መልእክተኛ ተናግረዋል። ይሄ የሚያሳየው ምንድነው? ከነሱ ጋር ማህበራዊ ህይወት መመስረት ችግር የለውም። ነገር ግን አሁን ወደ ማጠቃለያውና ወደ ነጥቡ ስንመጣ እስከ ድረስ ነው ከተባለ ሸሪዓው እስካዘዘው ድረስ በዓላቸው ላይ የእምነት በዓላቸው ላይ መሳተፍ በፍጹም አይቻልም። ይህንን እነ ኢብኑ ተይሚያና ሌሎችም ዑለሞች ምን ይላሉ? ወላ ይሽሐዱነ ዙር ማለት ቅጥፈት ያለበት ቦታ ላይ መጥፎ ተግባር የሚፈጸምበት ቦታ ላይ ሙእሚኖች አይሳተፉም እዛ ቦታ ላይ ሲባሉ በመንፈሰሮታል ይሄን የቁርአን አንቀጽ ያለውን አላህ የተናገረውን የቁርአን አንቀጽ በመንፈሰሮታል የነን ሙስሊም የሆኑ ሙስሊም ያልሆኑ አካሎች እምነት በዓላቸው ላይ መሳተፍን አይወዱም ወይም አይሳተፉም። ይሄ የአማኞች ባህሪ ነው ብለው ይናገራሉ። ነብዩም አለይሂ ሰላቱ ሰላም ይሄን ነገር በአጽንኦት ከልክለዋሉ። ሙዓመላ ሙዓሸራ ያለ ነገር ነው። ነገር ግን ለእምነታቸው ብለው ያዘጋጁትን ምግብ እርድ አስለን ጭራሽ አይፈቀድም፣ የተከለከለ ነው። ወላ ተአኩሉ ሚማ ለም ይዝከር ስሙላሂ የአላህ ስም ያልተወሳበትን አትብሉ ብሏል። በአማኑም ቀን ይሁን በበዓላቸውም ቀን በበዓላቸው ቀን ለገብርኤል ብለው ወይም ደግሞ ለስለት ብለው ወይም ጸበል ቅመሱ ብለው ወይ የሆነ ነገር አድርገው ከእምነታቸው ጋር አያይዘው ያዘጋጁትን የሆነ ምግብ መመገብ ፈጽሞ የተከለከለ ነው። ጥሪው ላይም ደግሞ መሳተፍ የተከለከለ ነው። ቦታው ላይ ሄዶ ስራ ማገዝም የተከለከለ ነው። ስራ ማገዝ ላይ ስንመጣ ምን ያደርጋሉ ሙስሊም ያልሆኑ ወገኖቻችን? የሙስሊም እርድ እናንተ አዘጋጁልን ብለው ጎረቤት ይመጣሉ። ላዘጋጁት ድግስ ማለት ነው። የሙስሊምን እናንተ ኺድማውን ወይም አገልግሎቱን መስተንግዶን ለእናንተ ሰተናል ይላሉ። ይሄ ሌላ ማህበራዊ የሆነ ነገር ላይ ችግር የለውም። ሰርጋቸው ላይ ለቅሶ ላይ እንደዚሁም ደግሞ የደስታቸው ተካፋይ ምናምን መሆን ችግር የለውም። እምነትን ተኮር ያደረገ ተግባር ላይ ግን በፍጹም ቀይ መስመር ነውና አይቻልም። አላህ ለኩም ዲኑኩም ወሊየዲን የእናንተ የራሳችሁ ሃይማኖት አላችሁ፣ እኔ የራሴ ሃይማኖት አለኝ። ይሄንን ከሪስፔክት ጋር ከማክበር ጋር ሃይማኖቴ ስለማይፈቅድ ነው። ንቄ አይደለም፣ አንቋሽሻ አይደለም። ይሄን ማደርገው ሃይማኖቴ ስለማይፈቅድልኝ ሃይማኖቴ ጌታዬን አስከፍቼ እናንተ ማስተሰት ይሄ ፍጹም ተግባራዊ አይደለም። እዚህ ላይ ምለው ይህንን የሚያደርጉ ሰዎች ነን ሙስሊም ለሆኑ አካሎች ማስተላለፈው መልእክት ይህን ድርጊት የሚያደርጉ ሰዎች እናንተንም ወደዋቸው አይደለም። አላህን አስከፍቶ እናንተን ሊያስወድዱ የሚፈጽሙ ሰዎች ወይ ፖለቲካቸው ሊሰሩ ነው ወይ አስመሳዮች ናቸው። ድርጊታቸው ከሸሪዓ ጋር ፍጹም የተጣረሰ የሆነ ነገር ነውና ሸሪዓውን እምነቱ የፈቀደውን ነገር አጥብቆ የሚይዝን ሰው ነው እናንተም ልትወዱት የሚገባችሁ። ለእናንተም ሊያዋጣችሁ የሚገባውም ደግሞ እንደዚህ አይነት ሰው ነው። ጠንካራ የሆነ ሰው ብርቱ የሆነ ሰው እንጂ ያስመሰለ የሚኖር ሰው ትክክልም አይደለም እውነትም አይደለም ተግባሩ። ነገ እናንተ ላይ ዞሮ ሌላ አሳልፎ እናንተን የሚሰጥም የሆነ ተግባር ስለሆነ ስለዚህ ሸሪዓው በግልጽ የከለከለ ነገር ነው። ሃይማኖት ላይ መሳተፍ አይቻልም። እንደዚሁም ደግሞ እንደዚህ አይነት ቦታ ላይ የተከለከለ ነው። ቁርአናዊ ሐዲሳዊ ብዙ ማስረጃዎችን መጥቀስም ይቻላልና ከሰዓት አንፃር ግን እዚህ ጋር እገድበዋለሁኝ። ተቻችለን ነው የምንኖረው። ሀገራችን የብዙ እምነቶች የብዙ ባህሎች የብዙ ብሔሮች መኖሪያ የሆነች ሀገር ነች። ሸሪዓም ደግሞ ይህን ነገር አልከለከለም። ማህበራዊ ህይወት በደንብ አድርገን እስከ ጥግ ድረስ እንኖራለን።
ከዛ ውጭ ግን ሃይማኖታዊ የሆነ ጉዳይ ግን የግል ነው፣ የራስ ነው። የሰው ሃይማኖት ላይ አንገባም። ሃይማኖታችን ላይ እንዲገቡም ደግሞ ግፊትም ደግሞ አናደርግም። ሃይማኖት የግል ነው። ሀገርና ባህል ግን የጋራ ነውና የጋራውን በጋራ እናስኪድ፣ የግሉን ደግሞ በግል እናስኪድ እላለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።